ክብር ለኢየሱስ ይሁን። ይህንን ቪዲዮ የምትመለከቱ ቅዱሳን ሰላማችሁ ይብዛ። እኔ ለማታውቁኝ በጌታ ወንድማችሁ ፕሮፌት እስራኤል ነኝ። ዛሬ ወደዚህ የመጣሁትኝ አንድ ትንቢታዊ መልእክትን ይዤ ነው። ይህንን መልእክትን ከተናገርኩ በኋላ ከዚህ ከጸሎት ስፍራ ከዚህ ከጸሎት ተራራ ከዚህ መሰዋዕት በእናንተ ላይ ቃልን መናገርን ማወጅን ፈልጋለሁኝ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ክብር ለኢየሱስ ይሁን። ይሄ አሁን የምናገረው መልእክት ብዙዎቻችሁ እንዳልተረዳችሁትና ግራ እንደሚያጋባችሁ አይኖ አውቃለሁኝ እና ግን ትንሽ መናገርና ማስረዳት ፈልጋለሁኝ እንዲገባችሁ ስለሚፈልግ። ክብር ለኢየሱስ ይሁን። አሁን የምናገረው ትንቢት በዚህ በዓለም ዋንጫ ጨዋታ ላይ ነው። ትንቢቱን ከመናገሬ በፊት ልክ እንዳልኩም ሁሉ ትንሽ መናገር እንፈልጋለሁኝ እና ከዚህ በፊት ኬፕ ቨርዴ እና አርጀንቲና በሚያደርጉት ጨዋታ ላይ አንድ ጋናዊ ጦንቃይ እንዲህ ብሎ ነበር። አንድ ጋናዊ ትልቅ ጦንቃይ እንዲህ ብሎ ነበር፣ እኔ ከምናገረው ቃል ውጪ ሌላ አይሆንም፣ የሚሆነው እኔ የምናገረው ብቻ ነው እና ከዚህ በኋላ ይሄ ሲሆን ያዩ ሰዎች ሁሉ እኔ ጋር ኃይልን ለመካፈል ይመጣሉ፣ እኔ ጋር መፍትሄ ፈልገው ይመጣሉ ብሎ ይናገር ነበር እና ይህንን በሶሻል ሚዲያ ሁሉ ላይ ስንቶቻችሁ አይታችሁ እንደሆነ አላቅም ተናግሯል። ምን ብሎ ነው የተናገረው? ኬፕ ቨርዴ ጨዋታውን እንዲያሸንፍ ማድረግ እንችላለሁኝ እና አርጀንቲና ማሸነፍን አይችልም፣ ጎልን የሚያስገባውን ሜሲ የሚባለውን ተጫዋችን ማስቆምን እኔ እችላለሁኝ ብሎ ይናገር ነበር። ክብር ለኢየሱስ ይሁን። አያችሁት? ከዛ ደግሞ ወዲያው አንድ ትልቅ በዓለም ላይ የሚታወቅ የእግዚአብሔር ሰው ነበር። ያም መንፈሳዊ አባቴ ነው። ፕሮፌት ዩበርት ኤንጀል ይባላል። ብዙዎቻችሁ ታውቁታላችሁ፣ ሁላችሁም ማለት ይቻላል። እና ምንድነው ብሎ ያለው? ይሄ ሰው የሚናገረው ነገር ቢሆንና ይሄ ጦንቃይ የሚናገረው ነገር ቢሆን በክርስትና በደንብ ያልጠነከሩ ስቲል ባክ ለማድረግ እየፈለጉ ያሉት ብዙ ከዓለም የመጡ ክርስቲያን ይሄ ሰውዬ የምናገረውን ነገርን ቢያዩና የምናገረው ነገር ቢሆን ባክ ማድረግን ይችላሉ፣ ወደዛ መሄድን ይችላሉ ብሎ አለውና ምንድነው አለው? ነገር ግን እግዚአብሔር በእኛ ላይ ያስቀመጠው ኃይል ከኃይላት ሁሉ ስለሚበልጥ፣ ከየተኛውም ኃይል ስለሚበልጥ፣ ከጦንቃይና ከጨለማ ኃይል ስለሚበልጥ እኛ የምንናገረው ብቻ ነው የሚሆነው። ክርስትና ኃይለኛ ነው እና ለዛ እሱ የሚለው አይሆንም፣ እኔ ጸልያለሁ አርጀንቲና ጨዋታውን ያሸንፋል ብሎ ይጸልይ ነበር። ማሸነፍ እንኳን ባይኖር ክርስትናው ኃይለኛ እንዲሆነ ዓለም እንዲያውቀው ስለሚፈልግ አርጀንቲና ጨዋታውን እንዲያሸንፈው አደርጋለሁ ብሎ ጸልዮ ጨዋታውን አርጀንቲና እንደሚያሸንፍ ፕሮፌሰር አድርጎ ከዛ በኋላ ጨዋታውን አርጀንቲና ያሸንፎ አይተናል። ክብር ለኢየሱስ ይሁን። አያችሁት? እንደዛ ይሄ ትልቅ የእግዚአብሔር ሰው ፕሮፌት ባያደርገው ኖሮ ያ ጦንቃይ ያለው ቢሆን ኖሮ አስቡት ሰዎች ምን አይል ጥንቁልና ኃይል አለ ብለው እንደሚያምኑት ባይኖር እንኳን እሱ ያለው ቢሆን ምን አይል እንደሚያምኑት። ክብር ለኢየሱስ ይሁን። እና ኳስ ላይ ትንቢት ለምን አስፈለጋ? በእግር ጨዋታ ላይ ትንቢት ለምን አስፈለጋ? እግዚአብሔር ለምን ያሳያል? ለምን ይናገራል? ብላችሁ ብዙዎቻችሁ በዋትስአፕ ጠይቃችሁኝ ነበር እና ለእናንተ መልስ እንዲሆንላችሁ ነው። በየተኛው መንገድ እግዚአብሔር የተኛውንም ነገርን ሲገልጠን ስንናገርና ፕሮፌሳይ ስናደርግ ጎሉ ወይም ኢንቴንሽኑ አንድና አንድ ነው። ያም ሰዎችን ከጨለማ ወደ እግዚአብሔር መንግስት ለማምጣት ነው። እግዚአብሔር ተአምራትን ሲያደርግ
ድንቅን ሲያደርግ ምልክትን ሲያደርግ ሲፈውስ ዲሊቨር ሲያደርግ ትንቢት ጌታ ተናግሮ ሲንናገር ብዙ ነገር ሲሆን ለአገልጋይ ክብር አይደለም፣ ለነቢይ ክብር አይደለም፣ ለእግዚአብሔር ክብርና ሰዎችን በዛ ድንቅ በዛ ተአምራት እግዚአብሔር በሚያደርገው ስራ ሁሉ ከጨለማ ወደ እግዚአብሔር መንግስት ለማምጣት ነው፣ ሰዎችን ለማጥመድ ነው እና ከዛ ሌላ የተኛውም ዓላማ የለም። ክብር ለጌታ ለኢየሱስ ይሁን። ለዛ ነው የናዝሬቱ ኢየሱስ የሆነ ስፍራ ላይ ሲፈውሰው ያን ፈውስን ያዩ ሰዎች ወደ እግዚአብሔር መንግስት ሲመጡ ሲከተሉት እናያለን። ወደ እግዚአብሔር መንግስት ሲመጡ ሲከተሉት እናያለን። ጌታን ሲቀበሉ እናያለን። አያችሁት? የሆነ ስፍራ ላይ ተአምራትን ድንቅን ሲያደርገው ተመሳሳዩ ነገር ሀፔን ሲያደርገው እናያለን። እና እግዚአብሔር ትውልድን ለመታደግ ብሎ ያስቀመጠበት መንፈሳዊ ሲስቴም ነው እና ከዛ ያለፈ ምንም አይነት ታሪክ የለም። ክብር ለናዝሬቱ ለኢየሱስ ይሁን። ለዛ ነው ዛሬም ትንቢትን የምንናገረው። በምንናገረው ትንቢት ምክንያት ሰዎች ያመልጣሉ። ለምሳሌ 2 ሙስሊም የሆኑ ሰዎችን እኔ ወደ ጌታ አምጥቻቸው አውቃለሁኝ። በተናገርኩበት ትንቢት በተፈጸመውና ባዩት ጌታን ተቀብሏሉ። ክብር ለኢየሱስ ይሁን። ለዛም ነው ዛሬም የምንናገረው። ብዙዎቻችሁ ትናንትና ፈረንሳይና ስፔን በተጫወቱ ጨዋታ ላይ ስፔን እንደሚያሸንፍ ተንብያ ነበር እና እንዴት አየህ? እንዴት ሊሆን ቻለ? ዓለም ሁሉ ፈረንሳይ በጣም እንደሚያሸንፍ ያውቅ ነበር እና ሁሉ ሰው እንደም ብዙ ጎልን አስገብተው እንደሚያሸንፉት ይጠብቅ ነበር። ይሄ ነገር እንዴት ሊሆን ቻለ? እንዴት ተነበየ? እንዴት ነው የሆነው ብላችሁ ጠይቃችሁ ነበር እና ከዛም ደግሞ እንግላንድና አርጀንቲና በሚያደርጉት ጨዋታ ላይስ ማን ነው የሚያሸንፈው ብላችሁ ብዙዎቻችሁ ጠይቃችሁ ነበር። ስፔሻሊ ከውጭ ሀገራት ምናምን ከዩሮፕ፣ ከአሜሪካ፣ ኢቨን ከሳውዝ አፍሪካ። ዛሬ መልስን ይዤ ወደዚህ መጥቻለሁኝ። ፈረንሳይና ስፔን በሚያደርጉት ጨዋታ ላይ ስፔን እንድናገር ስፔን እንዲያሸንፍ ብዬ ሲተነብይ አንደኛው እግዚአብሔር አሳይቶኝ ነው። ሁለተኛው ደግሞ ኃይል በክርስትና ምን ኃይል እንዳለ ዓለም እንዲያውቀው እግዚአብሔር ስለሚፈልግ ነው። አያችሁት? ለዛ ነው መጽሐፍ ሲናገር ሰው በኃይሉ አይበረታም ብሎ የሚናገረው እና ካሊያን ባፔ እና ዴቬሌ እና ሌሎቹም ብዙ ጂአንት ተጫዋቾች ፈረንሳይ ላይ አሉ። ነገር ግን የሰው ኃይል ጉዳይ አይደለም። ነገርየው መንፈሳዊ ነው። ኃይል የእግዚአብሔር ነው። ክብር ለኢየሱስ ይሁን። ለዛ ነው ስፔን ያሸንፋል ብዬ ሲናገር እንደ ተነበይኩት እንደዛው የሆነው ያሸነፉት። ምክንያቱም ኃይል እግዚአብሔር ነው። ዛሬም ልናገር መጥቻለሁኝ። ክብር ለኢየሱስ ይሁን። እንግላንድና አርጀንቲና ማታ በሳውዝ አፍሪካም ሰዓት በኢትዮጵያም ሰዓት ማታ ነው የሚሆነው። በዩሮፒያን ሰዓት 21 ሰዓት ላይ ነው ጨዋታው የሚደረገው። ይህንን ፕሮፌሲን ሪሊዝ የማደርግበት ሰዓት 4 ሰዓት ነው። ክብር ለኢየሱስ ይሁን። እንደዚህ አይቻለሁኝ። አሁንም በዚህ ጨዋታ ላይም በዚህ ሲዝን ላይ እንግላንድ በጣም ፓወርፉል እንዲሆኑ ጎበዝ የሆኑ ተጫዋቾች እንዳሉ ዓለም ሁሉ ያውቃል። ማንም አሁን በዚህ ጨዋታ ላይ ቢጠየቅ እንግላንድ ያሸንፋል ብሎ እንደሚመልስ አውቃለሁ። ነገር ግን እንደዛ ሲሆን አላየሁም። አርጀንቲና ሲያሸንፍ አይቻለሁ። ጨዋታውን በአንድ ጎል ልዩነት አርጀንቲና ያሸንፋል። ክብር ለኢየሱስ ይሁን። ቪክቶሪ ፎር አርጀንቲና። ሃሌሉያ። በእግዚአብሔር ኃይል ጌም መቀየር እንችላለን። ክብር ለኢየሱስ ይሁን እና በዚህ አጋጣሚ አይቻልም ብላችሁ ባላችሁት ነገር ሁሉ ላይ ቃልን ተናገር ያለው ተችሎ ታገኙታላችሁ። በኢየሱስ ስም ሆኗል። ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ላልተቀበላችሁ ለናንተ ደግሞ ሚሴጅ አለኝ። መጸለይ እንፈልጋለሁ። ለናንተ ስለ ጌታ ኢየሱስ መንገርን መመስከርን ፈልጋለሁኝ። እዚህ ከስር በማስቀምጠው በዋትስአፕ ስልክ ደውላችሁ ማግኘትን ትችሉታላችሁ። ሁላችሁንም ወዳችኋለሁኝ። ሻሎም